ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን ቀድሚያም በዜናዎቹን በታጠቅ የጦር ካምፕ ውስጥ የኦሮሞ እስረኛም በወታደር ተደብድቦ ሬሳው ተሽቀንጥሮ ወድቆም በጅብ ተበላም በየመን ጠረፍ ስደተኞች ተሰደው መርከቡ ሰምጦ 66 ስደተኞች ሕይወታቸው ጠፋም በፈረንሳይ ኢትዮጵያና ኤርትራውያኖቹም ተቧቀሱ ከዜናዎች ጋር ኢዮባይሳነኝ ዜና ሲተነተን የፈረንሳይ መንግስት ጠቡን ለማርገብ 100 ያህል ተጨማሪ ጸጥታ አስከባሪዎች ወደ ከተማይቱ አዝምቷል። ስለዚህ የታጠቁ ወጣቶች ጨምሮ በተሳተፉት ግጭት ላይ ቢያንስ 6 ስደተኞች መቁሰላቸው ተዘግቧል። ኢትዮጵያና የኤርትራውያን ከየሀገራቸው ተሰደው ለመደባደብ ግን አልሰነፉም። ካሊፈረንሳ ውስጥ የሰፈሩት ሁለት የሀገራት ስደተኞች ካለፈው ሰኞ ጀምሮ የገጠሙት ድብድብ እስከ ትናንትና ድረስ ቀጥሎም ነበር። የፈረንሳይ መንግስት ጠቡን ለማርገብ 100 ያህል ተጨማሪ ጸጥታ አስከባሪዎች ወደ ከተማይቱ አዝምቷል። ስለዚህ የታጠቁ ወጣቶችን ጨምሮ በተሳተፉት ግጭት ቢያንስ 6 ስደተኞች መቁሰላቸው ተዘግቧል። የጠቡ መነሻ ግን ምን እንደሆነ አልታወቀም። በሌላ ሀገር ስደተኞች ሕይወታቸው እየጠፋ ይገኛል፣ በባህር እየሰመጡ ሌሎች ደግሞ በጩቤና በቦክስ እየተናረቱ ይገኛሉ። የውሃ ሀብት ሚኒስተር ቃል አቀባይ አቶ ቡዝነት ቶልቻ እንዳሳወቁት የወያኔ ቡድን በኦሞ ወንዝ ላይ ግድቦች ለመገደብ ማቀዱን አስታውቋል። ግድቦቹ ግልገል ጊቤ ቁጥር 4 ግልገል ጊቤ 5 የተባሉ ሲሆኑ ግድቦቹ ከ250 ሺህ ሜጋዋት ለማመንጨት የታቀደ መሆኑም ታውቋል። ግልገል ጊቤ ቁጥር 4 14 ሺህ ሜጋዋት ያመነጫልም ብለዋል። ወያኔ እንደገለጸው ከሆነ ይህን ግልገል ጊቤ ግድብ ለመገደብ ቦንዶች አዘጋጅቶ በመላው ዓለም ዞሮ ለመሸጥ እየተዘጋጀ እንዳለ ወያኔዎች እየገለጹ ይገኛሉ። ነዋሪዎች እንደሚሉት ከሆነ ወያኔ ከካዝናው ለመሙላት አዲስ የዘረፋ ስልት እያመቻቸም ህዝብን ለመበዝበዝ እያቀደ ይገኛል ብሏል። በአሁኑ ወቅት ህዝብ የሚበላው ጠፍቶ ጉርሻ እየተሸጠ ባለበት ሰዓት ቦንድ ግዙ በማለት ህዝብን ለማስቸገርና ለማስገደድ ለመዝረፍ ወያኔም አቅዷል ብለዋል የአዲስ አበባ ነዋሪዎች። የስደተኛ ጉዳይ ድርጅት የየመን መንግስት ባለስልጣናት እንዳሳወቁት ከሆነ የኦሮሞ፣ የሶማሌ፣ የኤርትራ ተወላጆች ስደተኞች ይዞ ይጓዝ የነበረው መርከብ የየመን ጠረፍ ሰምጦ 66 ስደተኞች መሞታቸው ታውቋል። አደጋው ባለፈው አርብ የደረሰ ሲሆን ከዚህ የመስመጥ አደጋ ጋር በባህር ላይ ህይወታቸውን ያጡ ስደተኞች ቁጥር በያዝነው ዓመት 215 ደርሷል። በየሀገሮቻቸው ባለው የሰብአዊ መብት ጥሰት፣ እስር፣ እንግልት በመሸሽ ህይወታቸውን ለማትረፍ ሩቅ አልመው ቅርብ የሚያደሩ ስደተኞች ቁጥር ተበራክቷል። የተባበሩት መንግስታት ኮሚሽን ድርጅት የስደተኛ ጉዳይ በየመን የመዘገባቸው ስደተኞች ቁጥር 246,000 ስደተኛ ሲሆን አብዛኛዎቹ የሶማሌ ተወላጅ ናቸው። በርካታዎቹ በፖለቲካ ጥገኛ የጠየቁ ሲሆኑ 34,000 ደግሞ ከቤታቸው የተፈናቀሉ ስደተኞች ናቸው። ዛሬም ዋይታው ለቅሶው ስደቱም ረሃቡም አልቆመም። ብዙዎች የቁም ስቅል የሚያዩበት መፈጠሮትን ረግሞ የማያበቁበት የወያኔ ወታደራዊ እስር ቤቶች ታጠቅ ካምፕ ቁጥሩ በርከት ያለ የኦሮሞ ተወላጆች በኦነግ አባልነት ተጠርጥረው በዚህ ጦር ካምፕ እስር ቤት ከተወረወሩ ዓመታትን ያስቆጠሩ የኦሮሞ ተወላጆች እስረኞች እንባ ሰሚ አጥቶ እየፈሰሰ ባለበት በአሁኑ ወቅት በዕለተ ማክሰኞ በወያኔ ወታደሮች በሚደርስበት ድብደባ እንግልት ብዛት ህይወቱ ያለፈው የኦሮሞ ወጣት ታሳሪ ወጣት ከፈኔ ስሜ አስከሬን በጅብ ተበላ። ወያኔ ቀጥቅጦ አናቱን ለሁለት ገምሶ እንደገደለው ከገደለው በኋላ አውጥቶ ጫካ ውስጥ እንደጣለው ታማኝ ምንጮቻችን ይገልጻሉ። በዚህ ጦር ካምፕ ውስጥ ቁጥሩ በርከት ያለ የኦሮሞ እስረኞች ይገኛሉ። ወታደራዊ ቅጣትም ወታደሮቹ እየቀጧቸው እያንገላቷቸው እንደሚገኝና ምግብ በአግባቡ እንደማይሰጣቸው ታማኝ ምንጮቻችን እየገለጹ ይገኛሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር በዚህ ዜማ እንሸጋገራለን። Ashana
Check it, we're winning it, we're grinning, cause we living on men, women, and children. If you're feeling it, you're singing. 1 in a million or in it, with our hands up to the ceiling. We really getting this medal forever, we be defending it. Here we are, can't stop cause we came too far. That's why we scream the warrior. It's watching up the bar. I should not be there. Sorry, the environment down. Nigga, I should not be there. Tell them why better. Nigga, I should not be there. Yeah, I got my tongue. Sorry, I should not be there. Say I'm like an animal. Sorry, I should not be there. Take it to the mental. I should not be there. I should not be there. I should not be there. Sorry, I should not be there. I should not be there. Sorry, I should not be there. I should not be there. Sorry, I should not be there. I should not be there. Sorry, I should not be there. 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 Y'all look at this guy taking us. I should not be there. 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 Sorry, I should not be there. 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 Let's get right on with it. I should not be there. 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 Sorry. 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 Nama barrimite isa koba demu kan koba gungumu kan koba gungumu wae sadu bachu oto himu ka ese dubbatamennu ኦሮሚያናም ኦሮሞም ያለበት ሁኔታ ምን ይመስል ይሆን? በአሁኑ ወቅት የኦሮሞ ፖለቲከኞች ተባብሮ ከመስራት ይልቅ መገፋፋትን የመረጡ ይመስላሉ። ምርጫ 2007 ኢህአዴግ አባቴ ይሙት ህጋዊና ነፃ ነው እያለም እየማለ ይገኛል። ማንም ገብቶ መወዳደር ይቻላል፣ እኛም ዲሞክራት ነን እያሉ እየቀሰቀሱ ይገኛሉ። በአንጻሩ ደግሞ ብዙዎች እየታሰሩ እየተሰደዱ እየተገደሉ ይገኛሉ። በዚህ ላይ ነጌሳ ኦዶ ጋራ ማረጋውን ቆይታ እንድትከታተሉ እጋብዛለሁ። ድምጻዊው ሚጢ ወልቀበቴ እያለ አቀንቅኗል። አሁን የኦሮሞ ህዝብ ከመተባበር መገፋፋትን የመረጠ ይመስላል። መልካም ቆይታ። ለጋጨቱ ላሌ ላሌ ደሜዋዬ ሳወላሌ ላሌ ላሌ ደሜዋዬ ሳወላሌ ናማ በሪሚቴ ኢሰቆባዴ ሙካን ቆባጉሙ
sankabu kulen chille dale boda kodole dala tilma batin umbane kenya kuni yu falai akka ijafa dami halalati walle sangati kani senada kate managuma walge sangati managuma tamale managuma nunge sinara punda dandesa Toko horde kadaba tikam bukise darba takanis manama makang tikanis ugaf maratai oto kan kote jiru kan hamu famtu karang tikarini ko sadabe abjote abjudarang tikarademnu wallale tegae nyunu fimati wallale dubbi barai nama barini be isa kobade mugan ተወዳጁም ድምጻዊ ሀጫሉ ሁንዴሳን ከልብ እናመሰግናለን። የኦሮሞ ህዝብ ትግልን አሳንሰው የሚመለከቱ እጅግ ብዙ ናቸው። የኦሮሞ ህዝብ ድርጅት መዳከሙንም የሚያወሩ ብዙዎች ናቸው። ቁጥር የላቸውም። የኦሮሞ ህዝብ ድርጅት ተዳክሞ ይሆን? በዚህ ላይ ከነጌሳ ኦዶ ጋራ የማደርገውን ቆይታ እንድትከታተሉ ጋብዛለሁ። መልካም ቆይታ። እንግዳዬ አቶ ነጌሳ ኦዶ ለቃለ መጠየቁ ፈቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። በጣም አመሰግናለሁ አቶዮ። መልካም አቶ ነጌሶ፣ እንግዲህ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለውን የፖለቲካ ትኩሳት እንደምትከታተል ተስፋ አድርጋለሁ። እንደ አንድ የህግ ሰው በአሁኑ ወቅት በኢትዮጵያ ውስጥ ያለውን የፖለቲካ ሂደት እንዴት ትመለከተዋለህ? እንደ አንድ ኦሮሞስ እንዴት አየኸው? በአሁኑ ወቅት በኢትዮጵያ ውስጥ ያለውን ፖለቲካ መመልከት ከተለያየ አቅጣጫ መመልከት ይቻላል። ጥያቄው በጣም ሰፊ ነው። እንግዲህ ስፔሲፊክ ቢሆን የተሻለ ነበረ። አሁን ያለው ባጭሩ ምናልባትም የአንድ ሰው አምባገነናዊ አገዛዝ አብቅቶ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከሞቱ በኋላ ይመስለኛል ከፊት ብዙም ጠንካራ ፓወር የሌለው ማለት የራሱ የዘረጋው ቼንም ይሁን ወይም ደግሞ መዋቅር የሌለውን ሰው ከፊት አድርገው ከኋላ የተወሰኑ ቡድኖች ወይም ኮሚቴ የምንበለው ምንም ይሁን ህዋቶች ከኋላ አገሪቷን እየመሩና እያሽከረከሩ ያሉበት ሁኔታ ያለ ይመስላል። ምናልባትም ይሄ ደግሞ በሌላ በኩል እርስ በርስ የመከባበሩ ወይም ደግሞ ይሄ ቼን ኦፍ ኮማንዱ ከአንድ ሰው ተነስቶ የዛ ሰው ትዕዛዝና የዛ ሰው ተፈጻሚነት ያገኝ የነበረበትን ሁኔታ በተወሰነ መልኩ ያንን ያጣበትና መከባበርና አንዱ ለሌላ መገዛትን በተወሰነ መልኩ ያጠፋም ይመስለኛል። ያ ደግሞ የራሱ የሆነ ብዙ አደጋ ይኖረዋል። በሌላ በኩል ደግሞ አሁን ምርጫም እየቀረበ ነው። እንዳየኸው የኦሮሞ ተማሪዎች በተለይም በአዲስ አበባ ማስተር ፕላን ዙሪያ ትልቅ ተቃውሞ በኦሮሞ ተነስቶ በጣም ትልቅ ከፍተኛ ወንጀል የዘር ፍጅት ማለት ይቻላል ጭፍጨፋ አካሂዷል ይሄ መንግስት። በሌላ በኩል ደግሞ በሃይማኖቱም ዙሪያ ከሃይማኖት ሰዎች ጋርም ሌላ ችግር ውስጥ የገባበት ሁኔታ አለ። ይሄ ሁሉ እንግዲህ ችግር ያልተፈታበት አንዱን ሳይፈታ ሌላውን ችግር እያመጣ የሄደበት ሁኔታ ነው ያለው እና ስታየው ያንኑ የድሮውን አይነት እንትን እናስቀጥላለን የነበረውን ነገር እናስቀጥላለን የምን ነገር ነው ያለው። ጊዜው ድሮ አይደለም አዲስ ነው። ሰውም ደግሞ ከቀን ወደ ቀን ጊዜው በሄደ ቁጥር ንቃቱም ሌላውም ነገር ይጨምራል። እነሱ ደግሞ እንደዛው እንደ ድሮ የነበረው የቀድሞ ጠቅላይ ሚኒስትር በሄደበት መንገድ ነው የምንሄደው ብለው እዛው ባሉበት ምንድነው የሚባለው ባለህበት ሂድ ሰልፍ እየረገጡ ናቸው ማለት ነው። እዛው ባሉበት እየረገጡ ናቸው። ከጊዜ ጋር
መለስ አሁን በየጊዜው የሆነ ነገር እየፈጠረ ነው አንዴ ያባይ ግድብ ይያለ አንድ ደግሞ የዋጋ እንትን ይገዳር ያለው ካዋጋ እንትን እንዳይል ይያለ አንዴ የትራንስፎርሜሽን ስም እንኳን እየቀየረ በየ5 አመቱ ይሄ የትራንስፎርሜሽን እና ጂቲፒ ፕላን ይላል ሶ ያንን ይዞ ይጨፍራል ማለት የተወሰነ ጊዜ በዛ ያዘናጋል አንዳንዴ ሚሊዮን ይልና ደግሞ ዲቤ ይመጣል በሱ የተወሰነ ያዘናጋና ይያለ ነው የሚሄደውና እነዚህ ደግሞ የሆነ ነገር ላይ ለውጥ ከነበረው ነገር ለውጥ አምጥተናል ብለው እንኳን የህዝብን ቀልብ መግዛት ያልቻሉበት ሁኔታ ነው ያሉት እነሱ ባሉበት እየረገጡ ነው ያሉት የህዝቡ ተቃውሞና ትግል ደግሞ እየጨመረና እየበረታ ያለበት ሁኔታ ነው ያለው ባጭሩ መልካም እንግዲህ ከሁለት አመት በኋላ በአሁን ሰዓት በሀገሪቷ ውስጥ በርካታ ሰዎች በግፍ እየታሰሩ ይገኛሉ በፊት ጠቅላይ ሚኒስትር መለስ ዜናዊ ባለበት ሰዓት እና አሁን ያለው እስር በጣም እጅግ በሚገርም ዘመናዊ በሆነ አተሳሰር ነው ሰውም እየታሰረ እየተሰወረም ያለው እንደው ይሄ እንደዛ አይነት ድርጊት በሰባዊ ህዝብ ላይ ወይ በሰባዊ መብት ላይ እንደ አይነት በደል መፈጸም እንደው በህዋት ላይ እንደው ችግር አይፈጥርም በኋላ ለምሳሌ በኬንያ ውስጥ በ2007 ዓ.ም ምርጫ በተካሄደበት ሰዓት ኡሁሩ ኬንያታ ተከሰው ዘሄ ቀርመው ነበር እንደው እነዚህንስ እንደው ይሄ ነገር አያሰጋቸውም ከህግ አንፃርስ እንደው ሊጠየቁ የሚችሉበት መንገድ አለ ብለህ ታስባለህ ይሄ ነገር የማይቀር ነው አንደኛ የዓለም አቀፍ ፍርድ ቤቶችና የዓለም አቀፍ ህግ በአብዛኛው ተፈጻሚ የሚሆነው ሲግናቶሪ ወይም ደግሞ አገሮች በአንድ ስምምነት ላይ ተሳታፊ ሆነው ሲፈርሙ ነው ለምሳሌ ያህል አይሲሲ ወይም ኢንተርናሽናል ክሪሚናል ኮርት የሚባለው አሜሪካም አልፈረመችም ግን ብዙ ሀገሮች ፈርመዋል ኢትዮጵያም እዛ ውስጥ አልፈረመችም አሁን የኬንያው ፕሬዝዳንት ኡሁሩ ኬንያታ የተከሰሱበት አይሲሲ ነው የዓለም አቀፍ የወንጀል ፍርድ ቤት ማለት ነው እዛ ላይ አባል ባለመሆኗ በተወሰነ መልኩ አይሲሲ ላይ ላንከሰስ እንችላለን ብሎ ሊያስቡ ይችላሉ ነገር ግን አይሲሲ አባል ያልሆኑ ሀገሮች እንኳን የተከሰሱበት ሁኔታ ነው ተከሰው ራሳቸውን ዲፌንድ አድርጎ አንዳንዴ ሊያመልጡም ይችሉ ይሆናል ግን ያ አባል አለመሆን ወይም ደግሞ የዛ የአይሲሲ ውል ስምምነት አካል አለመሆን በወንጀል ከመጠየቅ አያድናቸው አንደኛ አይሲሲም ላይ ባይከሰሱ ሌላው ዓለም አቀፍ ፍርድ ቤት ለምሳሌ ሄግ ላይም ሊከሰሱ ይችላሉ አይሲሲ ላይም ይኸው ብዙ የኢትዮጵያ ባለስልጣናትን የተወሰነው የእንትኖች ከሰዋል አሁን ሰምተህ ከሆነ አንዳንድ ተላልፎ ነበረ ቅርብ ጊዜ ማለት ነው ባለስልጣናት ይመስለኛል ተከሰዋል አሁን ስልጣንም ላይ ያሉ ይከሰሳሉ ከስልጣን ከወረዱ በኋላ ኢትዮጵያም ውስጥ ይሁን ከኢትዮጵያም ውጪ በዓለም አቀፉም ፍርድ ቤቶች የመከሰስ ሁኔታ ከፍተኛ ሁኔታ ነው ያለው ማለት ነው መታወቅ ያለበት እዚህ ጋር ማስረጃን የማጠናከር ጉዳይ ብቻ ካልሆነ በስተቀር አሁን በኦሮሞ ህዝብ ላይ የፈጸሙት ነገር ለምሳሌ ጄኖሳይድ ነው ዘር ማጥፋት ነው ህፃናትን የ7 አመት የ8 አመት ልጆችን የ70-80 አመት አዛውንትን ጭምር ኢቭን በተቃውሞ በሰልፍ ያልተሳተፉትን ጭምር ነው ያጨሩትና ይሄ መስሎ ምንድነው ኦሮሞን እንዲሁ በጅምላ ገለን ቅስሙን እንስበር ብለው ኦሮሞ ላይ የማጥፋት ዘመቻ ያረጉ መሆናቸውን ነው የሚያሳየውና ይሄንን በማስረጃ አስደግፎና ይሄን ነገር አጠናክሮ የማቅረብ ጉዳይ ካልሆነ በስተቀር ዛሬም ይሁን ነገ ከዚህ ወንጀል ሊያመልጡ አይችሉም ይሄ ብቻ አይደለም ሌሎቹም ላይ እየፈጸሙ ያሉት ወንጀል እስካሁን የፈጸሙትን ወንጀል ከነዚህ ወንጀሎች ሊያመልጡ አይችሉም ምናልባት ያመለጡ ሊመስላቸው ይችላል ሊያመልጡ አይችሉም በይዘር በስልጣን እያሉ ይከሰሳሉ አሁን እንደተከሰሱት በተጨማሪ ወይም ደግሞ ከስልጣን ከወረዱ በኋላ ለፍርድ የሚቀርቡበት ሁኔታ አለ ይሄንን እነሱም አውቀውት ይመስለኛል እንደው እዛው ስልጣን ላይ እንሞት አይነት ነገርም ሊሆን ይችላል ያው አይተዋል ብዙ ሀገሮች ውስጥ እነ ጋዳፊንም ብታይ መውረድ ባለባቸው ሰዓት አንወርድም ብለው ያው በሞት ነው አይነት አሰቃቂ ሞት ነው ላይቤሪያውንም ሰውዬ አይተህ ከሆነ እዛ ቤተ መንግስቱ ድረስ ገብተው ማጅራቱን ይዘው እስኪያወጡት ድረስ እዛው ሙጭጭ ብሎ ነበርና ብዙ በስልጣን የቀመሱ አካላት ከስልጣን አንወርድ ብሎ ሙጭጭ ባሉበት ሁኔታ ያው እዛው ላይ ያሉ ለፍርድም ለሌላ አሰቃቂ
መልካም ነጌሶ እንግዲህ ወያኔ ባውን ሰዓት ለወያኔ ትልቁ ስጋት ሆኖ እየታየ ያለው ወያኔም እንደው ያየ ያለው ምንድነው የእምነት ተቋማትን እያጠቃ ይገኛል ለምሳሌ የሙስሊም ማህበረሰቡን አሸባሪ በማለት የተወሰኑትን እስር ቤት ከቷል አሁን ደግሞ የኦርቶዶክስ ቤተክርስቲያን እምነት ተከታዮችን ማህበረ ቅዱሳን እነሱ ቀኝ ግዛት ወይም ቀኝ ገዢዎች በሚል ስም ሰጥቶ ጠቅሎ ለማሰር ወይም ለማገድ እየተዘጋጀ ይገኛል እንደው ወያኔን የሚያሰጋው የእምነት ተቋማት እንደው ከምን አንፃር ይሆን እንደው መንግስትንስ እንደው በህግ አንፃር እዚህ ጋር ቆም ሊሉት የሚችሉበት መንገድ ይኖር ይሆን ከህግ አንፃር ይሄን ነገር ከሁለት አንፃር ነው ላይልህ ፈልገው አንደኛ ታሪካዊ ሁኔታውን ወደ ኋላ መለስ ብለን እንገደዳለን አንደኛ በታሪክ ኢትዮጵያ ውስጥ ሁሌም ሃይማኖትና መንግስት የተቆራኙ ነበሩ አይተ ከሆነ የሰሜኑ ክፍል የክርስቲያኑ መንግስት የሚባለው ሁሌም ጳጳሱና ንጉሱ አብረው ናቸው ጳጳሱ ሳያጸድቅ ንጉሱም የሆነ ነገር አያረግም ንጉሱም ደግሞ ጳጳሱም ደግሞ ከንጉሱ ቃል አይወጣም ጦርነት እንኳን ሲያውጁ ጳጳሶቹ ተሳትፎ የሚገደሉበት ሁኔታ ሁሉ ነበር ብዙ ጊዜ ጳጳሱ የሃይማኖት እንትኖች እርስ በርስ ከሆነ ጦርነቱ ለስልጣን ሽሚያ ሲሆን ጳጳሱን ማይገሉበት ሁኔታ አለ ነገር ግን የኦርቶዶክስ አማኝ ያልሆኑ ሰዎች ጳጳሱን ጭምር የሚገሉበት ሁኔታ ነበር አጼሶሶኒዮስ ወደ ካቶሊክ በተገለበጠ ጊዜ አይተ ከሆነ ጳጳሱ ተገሎ ነበር በጦርነት ብዙ የሃይማኖት እንትኖች ሁሉ ወደ ጦርነት ገጥሞ ነበር በሰሜኑ አካባቢ አይተ ከሆነና ሁሉም ሃይማኖትና መንግስትና ሃይማኖት እየተቆራኙ የማይነጣጠሉ ነገሮች ነበሩ መንግስት ለራሱ ከምኒልክም ጊዜ ጀምሮ ኃይለ ሥላሴንም ስታይ መንግስት ነው ራሱ ቤተክርስቲያን ያሰራው እንትኑ የተያያዘ ነው ንጉሱ ራሱ መንፈሳዊ የበላይነት ከጊዜ የመሾም በቃ እንደዚህ አይነት የተቆላለፈና የተሳሰረ ነገር ነው ያለው አሁንም ያለው የዛው ተቀጥላይ መሆን ነገር ያለ ይመስላል በአንድ በኩል ስታየው ከሃይማኖቶች ጋር የመቆራኘቱን ነገር ሁለተኛ ነገር ደግሞ ምንድነው ኢህአዴግ በጠባዩ ሁሉን ነገር የመቆጣጠር አብሶሉት ዲክታተር ስለሆነ ማንኛውንም ከኢህአዴግ ነፃ መባል ነገር እንዲኖር አይፈልግም የእንትን መንግስታዊ ያልሆኑ ድርጅቶች የልማት ድርጅቶች ማንኛውም ድርጅት ወይም ደግሞ የተደራጀ አካል በሱ ስር መሆን አለበት ወይም ደግሞ እሱ በመፈለጋቸው ሰዎች መመራት አለበት እያንዳንዱን እንቅስቃሴ ማወቅ ይፈልጋል ቢኮዝ አደረጃጀት የሚባል ነገር ይፈራል በህዝብ ይሁንታ የተመረጠ መንግስት አይደለም ነፍጠኛ ነው ያኛው ነፍጠኛ ነው ባለ ምንድነው የሚባለው ቆመ ጠብቀኝ ይዞ መጣ ይሄ ደግሞ AK47 ይዞ መጣ ሌላ ነፍጠኛ ነው ያለው ጉልበት ነው ጉልበቱን ከመጠቀሙ በፊት ግን በዲፕሎማሲ ነገሮችን ማለሳለስ ይፈልጋል እሱን ወደ ጉልበት በክላሽዎችን ከመግደሉ በፊት ወደዛ እንዳይመጣበት ቀድሞ ሁሉንም ድርጅቶች ይሁን ሰዎች በነፃ የሚደራጁ ነገሮችን ማጣጣል ሁሉም ሃይማኖቶች ውስጥ የራሱ ሰው አይተ ከሆነ ኢህአዴግ የህዝብ ድምጽ ሰርቆ በ2005 ወይም ደግሞ በ1997 ዓመተ ምህረቱ ምርጫ የሃይማኖት አባቶችን ነው አውጥቶ በቲቪ እና በእንትን ህዝቡን እንዲያረጋጉለት የሱን ፕሮፓጋንዳ እንዲያቀርቡለት የሚያደርግ የነበረው እና ኤልያስ ሬድዋን ባሉ ሌሎቹንም ማለት ነው ሌሎቹ ሙሉ በሙሉ ከህዝቡ ድምጽ ወይም ደግሞ ለህዝቡ ወይም ደግሞ ለሀቅ ሳይሆን የሱን ፍላጎት በራሱ በነሱ በኩል የራሱን ፍላጎት የማስፈጸም ነገር ነበር ያንን ሊያደርግ የሚችለው ደግሞ መቼ ነው እነሱ እሱ በፈልገው ሁኔታ ከተጠፍጥፎ ከሰራቸው ብቻ ነው እዚህ ላይ ነው እንግዲህ ከሙስሊሙም ጋር ይሁን ዋናው ግጭቱ ይሄ ነው ሌላም የኦርቶዶክሱም ላይ እንደዛ ነው ያ የነበረውን ጳጳስ አባሮ የራሱ የሚፈልገውን መሾሙ የሚታወቅ ነው ቀድሞውንም ከኦርቶዶክሱም ጋር ይሄን ሁሉ 20 ምናምን አመት እንደዛ ነበር ሙስሊሙም ጋር ያለው ነገር እሱ የሚፈልጋቸው ኮሚቴዎችና መሪዎች ካልሆኑ በስተቀር ይሄን እንትን ማለት አይችልም ቢኮዝ በሃይማኖቱ ውስጥ በጣም ብዙ ሚሊዮን ህዝብ የተካተተበት ነው እና እነዚህ ነፃ ሆኖ የሆነ ሐሳባቸውን ገልጸው ነፃ የሆኑ ሰዎች ሃይማኖቱን ካስተማሩ ህዝቡ ከጀሎታ ይችላል ብሎ ይፈራል ይሰጋል እንዳልኩ ወደ ጠመንጃውን ከመጠቀሙ በፊት
በሰላም ነገሮችን በአፍኖ የሚያዝ ፍላጎት ስላለው መነሻው ይሄ ነው ኢዮብ መልካም እንግዲህ ወያኔ እንደሚታወቀው የከፍተኛ ዩኒቨርሲቲ ተማሪዎችንም ሆነ የሃይ ስኩል የኤሌመንተሪ እንዲሁም የሀገሪቷን ነዋሪዎች በስብሰባ ወይም በስልጠና እያጣደፈ ይገኛል ጠቅላይ ሚኒስትር ኃይለ ማርያም ሲናገሩ የትንከት ኃይሎች በኢህአዴግ ላይ እየነዙ ያሉትን ፕሮፓጋንዳ ለማክሸፍ ነው በትግራይ ተወላጅ ላይ የሚነዙት ፕሮፓጋንዳና ጥላቻን ለመስበር ያደረግነው ነው ኢህአዴግ ንጹህ ነው ኢህአዴግ ለዛች ሀገር የተመረጠ ቅዱስ ነው እስከማለት ድረስ ደርሰዋል እንደው የከፍተኛ ተማሪዎችን በግዳጅ አስገድደው ማስተማር እንደው የአብዮታዊ ዲሞክራሲን ለመጋት መሞከር እንደው የኢህአዴግን ሽንፈትን አያሳይም እንግዲህ ምን መሰለህ ኢዮብ እዚህ ጋር ኢህአዴግ ስብሰባዎችን ያደርጋል ዛሬ ብቻ አይደለም ከመጀመሪያ ጀምሮ ስብሰባዎችን ያደርጋል ስብሰባዎችን ሲያደርግ ሁለት ዓላማ ነው ያለው አንደኛ ከተቻለው የራሱን ራሱ በፈልገው መልክ ሰዎችን ማሳመን ያንን ይዞ መጓዘውን ይሄንን አስመስሎ የሚያቀርባቸው ነገሮች አሉ ውሸቶች አሉ እሱን ነገር በዛ ፕሮግራም ያንን ፕሮግራም ሰዎች ውስጥ ኢንስቶል ማድረግ ነው ያ ካልተሳካለት ደግሞ እዛ በስብሰባው ውስጥ ጠንካራ ሐሳብ የሚያነሱ ሰዎችን በጠላትነት ስማቸው መዝግቦ ለመከታተል ያመቸዋል ቢኮዝ ፕሮቮክ ያደርጋል ስብሰባ ውስጥ የተለያዩ ሐሳቦች እነተባባባችሁ መግለጽ ትችላላችሁ ይላል ወደዚህ ወደዛ አርጎ ሲያበቃ ጠንካራ ሰዎች አንባቢዎች ጥሩ ኢህአዴግን የተረዱ ሰዎች ፕሮቮክ ይሆኑና በቃ መታገስ ያቀታቸውና ይናገራሉ እነዚህ ሰዎች መዝግቦ ይከታተላል ከዛ በኋላ የስብሰባው ዓላማ ይሄ ነው ከሁለቱ ውጪ ምንም ሌላ ነገር የለውም ኢህአዴግ ከህዝብ ተቀብሎ ራሱን ለማሻሻል የሚያደርገው ነገር የለም ከራሱ ካመነበት ነገር ወደ ህዝብ የሚያወርደው ነገር እንጂ ከህዝብ የሚመጣውን ነገር ተቀብሎ ራሱን በዛ ላይ የማሻሻል ነገር የለው በጣም ከበረታበት ብቻ ስልጣኑን በጣም ስለምፈልግ ለስልጣኑ ስለ አንዳንድ ነገሮችን ሊያደርግ ብቻ ይችላል ከዛ ውጪ ግን ከላይ አንስቶ ወደ ታች መስጠት ብቻ ነው በአጠቃላይ ኢህአዴግ ቅድም እንዳልኩ ነፃ ሚዲያ መጣል ነገር ነፃ ምንም ማህበር የመምህራን ይሁን የተማሪ ይሁን የማንኛውም ማህበር የሌባ ማህበር ጭምር ውስጥ ኢህአዴግ ይኖርበታል በጣም የሚገርም ነገር ከሌባ ጋር ሰው እኮ ያሰማሩና ዘርፈው እንትን ካሉ በኋላ ያው ሌባው በኢህአዴግ የተሰማራው ሌባ ሌሎችን ያስይዛል የእሱ ድርሻ አይነካም ማለት ነው ኮንትሮባንድ ውስጥ እንደዛ ነው ሁሉም ነገር ውስጥ የራሱን ሰው አስገብቶ ራሱ ኮንትሮል ማድረግ ካልቻለ አያደርግም ይሄን የሚያደርገው ደግሞ ህዝባዊ ስላልሆነ ነው በህዝብ ይሁንታ ወደ ስልጣን የመጣ ስላልሆነ ነው ነገሮችን በዚህ ሁኔታ መቆጣጠር ያስፈልገው እንጂ ህዝቡ ራሱ የሚወደውና በህዝቡ ፍላጎት የመጣ በሆነ ህዝቡ እኮ ይቆምለታል መንግስታችን ነው ብሎ ኦኬ ይሄ ነው ችግሩ መልካም እንግዲህ እስኪ በዚህ ዜማ ረፍት እናርግና ወደ ቀሪው ጥያቄ እንሽከክራለን የኦሮሞ ህዝብ ትግል ከምን ደረሰ የኦሮሞ ህዝብ ትግል አንድ እርምጃም ወደፊት ሁለት እርምጃም ወደ ኋላ ይንሸራተታል መቼ ምን ይሆን እስኪ መልካም ቆይታ Wanuma girete yomne lakki alagan lakki ajirto lakki abidena lakki agarato wanuma kodana arkuma warkamna arkuma waliamna afani waltana bilisumma kafna bilisumma afduna ya samina bocha sinama keneti ya dachina bocha Girafuna kadame bullon fiata mayonin dubata kaminda chiton sinamala tayo kantiya tayo sinanyata muka oda timukni bala kabu muka silki timukni bala kamne gofeki ya ilmadira na magalafati sabni sinan kamne ila fakotu
mata fe so choko siloini dinalo dura dura so warkan kabine ajo ተወዳጁን ድምጻዊ ጃምቦ ጆቴ ስለዜማው እናመሰግናለን። ሁለት የኦሮሞ ድርጅቶች ትብብር ፈጠሩ፣ ውደት ተፈጠረ ተብሎ የኦሮሞ ህዝብ ተደስቶም ሳያበቃም ተቃቅፎ መተኛታቸውን ስንሰማ ደግሞ እጅግ ሞራል የሚነካ ሆነ። ለእንጀራ ሲባል ያልተኮነ ነገር የለም። እንጀራ አሮበት ቤቱ የባዓድ በአይን ያየ የባዓድን አይን እየተመለከተ እየተቆለጨለጨ እናቱ ገበያ ሄደች ህፃን ይመስል የሚቀላውጠው ፖለቲከኛ ብዛቱ ብዙ ነው። አውጣን ወደ ቀሪው ጥያቄ እሻግራለሁ። ነገሶ ወደ ጥያቄ ላምራ። የኦሮሞ ህዝብ ፖለቲካም በአሁኑ ወቅት በ21ኛው ክፍለ ዘመን ከምን ደረሰ? የኦሮሞ ህዝብ ፖለቲካ እኔ ትንሽ ብዙ ሰዎች ከሚያዩት ለየት ባለ ሁኔታ ነው ማየው። የኦሮሞ ህዝብ ፖለቲካ እመርታ ነው እንጂ ያሳየው እስካሁን ወደ ኋላ የተመለሰበትን እንትን ሁኔታ አይታየኝም። ለምንድን ነው የኦሮሞ ህዝብ ጥያቄ የስልጣን ጥያቄ ነው ብሎ ብዙ ሰዎች እንደዛ ነው የሚያስቡት። የፖለቲካ ስልጣን ጥያቄም አለበት፣ ግን የስልጣን ጥያቄ ብቻ አይደለም፣ ማህበራዊ ጥያቄ አለበት፣ የማንነት ጥያቄ ነው። እና እነዚህ ነገሮች እንደውም ይበልጥ ንቅናቄ ሙቭመንት ነው እና ደግሞ ህዝቡን ከዳር እስከ ዳር ህዝቡን ማነቃነቅ መቻል፣ ግንዛቤ መጨመር መቻል የማንነትም ጥያቄ ነውና እነዚህ ነገሮች ይሄ ደግሞ ለሳካ የሚችለው የህዝቡ ሙሉ ተሳትፎ ሲኖር ግንዛቤና ተሳትፎ ሲኖር ነው። እዚህ ጋር እስኪ አቶ ነገሶ እዚህ ጋር አልስማማም ላስቆመ። የህዝብ ተሳትፎ ሲባል የኦሮሞ ህዝብ ያለ መሳሪያ ወጥቶ በአደባባይ ላይ ተገሏል፣ ህይወቱ መስዋዕትነት ከፍሏል። የኦሮሞ ህዝብ አልተሳተፈም፣ ፖለቲከኞች ብቻ ናቸው እየሰሩ ያለ እያልክ ምትል ከሆነ በዚህ ላይ አልስማማም። በአሁኑ ወቅት እኮ የኦሮሞ ህዝብ ከፊት ወጥቶ ፖለቲከኞች እኮ ከኋላ ነው ያሉት። ከፈረሱ ጋሪው ነው የቀደመው።
የኦሮሞ ህዝብ ያለው እኮ እያለ ያለው እሞትልሃለሁ የምትለን መሪዎች ኑ ከፊት ውጡ ታግላችሁ አታግሉን እኮ እያለ እየጠየቀ ባለበት ሰዓት ነው መሪዎች የታሉ ከምን ደረሰ ምልህ ለዚህ ነው የኦሮሞ ህዝብ ትግል ውጤታማ ያልሆነበት ምክንያት የኦሮሞ ህዝብ አልተሳተፈም ካልከኝ በዚህ ላይ ለአድማጭ ይፍረደው አቶ ዮብ እኔ እንደዛ አይደለም ያልኩት የኦሮሞ ህዝብ ተሳትፎ ስል ህዝቡ አልተሳተፈም መሪዎች እየተንቀሳቀሱ ህዝቡ አልተንቀሳቀሰም እያልኩ አይደለም እንደውም የበለጠ እየተንቀሳቀሰ ያለው ህዝቡ ነው መሪም አይታይም አሁንም ችግሩ ያለው እዛው ጋር ይመስለኛል ለምሳሌ ትግሉን የማቀናጀት ስራ የመሪዎች ስራ ነው ከየአካባቢ የማቀናጀት እንትን የመምራት ሚና መጫወት ትግሉ እንዴት መቀመጥ እንዳለበት መምራት ላይ ችግር እንዳለ ግልጽ ነው ህዝቡ ደግሞ ጥሩ ነው አሁን የህዝቡ እኔ የምልህ ከቀድሞና አሁንና ከዚህ በፊት የነበረው ለምሳሌ 1991 ላይ የነበረው 1991 በጣም ለእንትን ለማሸነፍ ወይም ደግሞ ወደ ግባችን ቀርበን ነበር ከዛ አሁን ደግሞ ጭራሹን ወደ ኋላ ነው የሄድነው ብሎ የሚያስቡ ብዙ ሰዎች ስላሉ ነው ከዛ አንፃር ነው ይሄንን ነገር ልል የቻልኩት አቶ ኢዮብ እንጂ ህዝቡ አልተሳተፈም የህዝቡ ተሳትፎ ትንሽ ነው እያልኩ ወይ ፖለቲከኞቹ ብቻ ናቸው እየተንቀሳቀሱ ያሉት እያልኩ አይደለሁም የህዝቡ ተሳትፎ በጣም ጨምሯል የህዝቡ ተሳትፎ መጨመር የህዝቡ ግንዛቤ መጨመር የማንነት ጉዳይም ደግሞ ወደ ራስ የመመለስ ነገር ይሄ ሁሉ ነገር ለትግሉ ትልቅ አስተዋጽኦ ያለው ነገር ነውና የህዝቡ ትግል ወደፊት እየሄደ ነው እንጂ ምንም ወደ ኋላ ሄዷል ማለት አንችልም ምናልባትም እንዳልከው ይሄ የመሪ ድርጅትም ሊሆን ይችላል እዚህ ላይ ሊደርሺፕ ላይ ጋፕ ከመኖሩ በስተቀር ማለት ነው ትግሉ በአጠቃላይ ወደ ኋላ ነው የተመለሰው ልልህ አልችልም የኦሮሞ ህዝብ ትግል ወደፊት እየሄደ ነው ህዝቡ እንቢ ለመፍትሄ እንቢ ለሀገሬ እንቢ ለማንነት እያለ የሰብአዊ መብቱንም ዲሞክራሲያዊ መብቱንም ማንነቱንም ለማስከበር በአጠቃላይ ወደፊት እየገሰገሰና መብቱን ለማስከበር በተለይም አሁን ያለው ጄኔሬሽን በከፍተኛ ሁኔታ እየተንቀሳቀሰ በመሆኑ ትግሉ ወደ ኋላ ተመልሷል ማለት አንችልም አሁን ባለበት ሁኔታ ትንሽ የኮኦርዲኔት የማድረግ ማለት የማቀናጀትና የማንቀሳቀስ የመምራት ሚና ላይ ትንሽ ክፍተት ይታያል እሱን የማስተካከል ነገር ብቻ ነው አሁን የሚያስፈልገው እና አንዳንድ ተቋማትን ማጠናከር ያሉትን ማጠናከር አዳዲስ ተቋማትን ሊያስፈልጉ ይችላሉ እዚህ ጋር ነው ያለው ክፍተት እና ነገሮችን ደግሞ የሚደረጉ ትግሎችን ለምሳሌ ዲያስፖራ አካባቢ ትመለከታለ ሰላማዊ ሰልፎችና ተቃውሞች ለሀገር ቤቱ እንቅስቃሴ የወንድማማችነትና የድጋፍ ሰልፎችና ጥያቄዎች ሲቀርቡ እነዚህ ነገሮች ተከታታይነትና ሰስተናቢሊቲ ኖሯቸው በተቀናጀና በጥሩ ሁኔታ ሲስተማቲካሊ ዲፕሎማሲው ላይ ጥሩ ግፊት ጥሩ ጫና እንዲያሳድሩ ማድረጉ ላይ እዚህም ላይ ትንሽ ክፍተቶች አሉ እነዚህ ነገሮች የመሙላት ስራ ነው መሰራት ያለበት በሀገር ውስጥ የሚደረገውንም ትግል የመምራት ነገር ነው መሰራት ያለበት ከዚህ ውጪ ግን ብዙ ነገሮች ጥሬ አይደለም በደንብ ታርሷል እርሻው በደንብ ታርሷል ትንሽ ነው የሚቀረው የታረሰ እርሻ ላይ እንግዲህ መዝራትና ፍሬውን መጠበቅ ብቻ ነው የሚያስፈልገው ብዬ ነው እንደውም ደርሷልም ልትል ትችላለህ መከሩ ደርሷል ከዛ በኋላ አጭዶ ፍሬውን እንትን የማለት ጉዳይ ነው የሚቀረው ልል እፈልጋለሁ እኔ አንድ ነገር እስኪ ግልጽ እንዲሆን እፈልጋለሁ
አቶ ነገስ የኦሮሞ ህዝብ ትግል በአሁኑ ወቅት ይገለጽ ያለው በጣም የጎመራ በጣም ቆንጆ እንደሆነና ውጤት በውጤት ላይ እየተረማመደ እንዳለ ነው እየገለጽክልን ያለው እስኪ የኦሮሞ ህዝብ በአሁኑ ወቅት በዚህ ከዚህ 3 አመት ወይም ከ2 አመት በኋላ ያገኘው ውጤት እንደዚህ ይሄ ነው ብለህ ግለጽልኝ ሌላው ውጤቱ ተገኝቷል የታረሰነ መሬት ላይ እህል መዝራት ነው የቀራው እያልከን ያለው በሌላ አንፃር ስናይ ደግሞ የኦሮሞ ወጣቶች ይታረዳሉ ይገደላሉ ይታሰራሉ ይሰደዳሉ በውጭ ያለው የኦሮሞ ህዝብ ከንፈር ከመምጣት ሰላማዊ ሰልፍ ከመውጣት በስተቀር የጎላ ነገር ሲደረግ አናይም ይሄ ነው ውጤት ማለት ይሆን አቶ ኢዮብ እኔ ውጤት መጥቷል እያልኩ አይደለም ውጤት ለመምጣት ውጤት የሚያመጣ እንቅስቃሴ መኖር ግንዛቤ መኖር ያስፈልጋል እንዳልኩ የተዘራ ነገር በቅሎ ለምሳሌ እህሉ የተዘራው እብን በቅሎ ራሱ ወደ ይወቀጣል ምንድነው እንደሚደረገው ይሄ መወቀጥ የተዘራው አንደኛ ታጭዶ ከዘፍሬው ከገለባው ተለይቶ ምናምን አይደለም እንደ ተጣርቶ ምገባው እብን ከበሰለ በኋላ እንኳን እኮ ወስዶ መባላቱ ያስፈልጋል ከበሰለ በኋላ እኮ ሰብስቦ ያንን ነገር መደረገውን አውድማ ተደርጎ ወደ ጎተራ የሚያስገባ ሰው እኮ ያስፈልጋል እኔ እያልኩ ያለሁት ነገሮች ዝግጁ ናቸው ህዝቡ ዝግጁ ነው ይሄንን አሁን ከዚህ በኋላ ትንሽ ስራ ነው የምቀረው ያንን የሚሰራ ሰው ያስፈልጋል ነው እያልኩ ያለሁት ለምሳሌ ዲያስፖራውን ጋር እንዳልከው አሁን ክፍተቱን እኮ ተናግሬያለሁ ሰስተናቢሊቲ በተከታታይነት ነገሩን ወደ ውጤታማነት የሚመራ አይነት እንትን ያስፈልጋል ተነሳሽነቱ አለ ህዝቡ ውስጥ ለምሳሌ ለመሞት ለነጻነት ለመሞት ዝግጁ መሆን በራሱ ትልቅ ስቴፕ ወደፊት መሆኑን ነው የሚያሳየው ወጣቱ ይሄ ነበረ ወይ ከዚህ በፊት የዛሬ 10 አመት 15 አመት 20 አመት ነበረ ወይ ምን ያህል ነበር እንደዚህ ባዶ እጅ ገባ ከውስጥ ያለ ነገርና የተዘራ ነገር ነው ለነጻነት የዛን ያህል ፍላጎት አምጥቶ ባዶ እጅ ጥይት ፊት ምትቆሞ የሆነ ነገር እኮ የተዘራ ነገር በቅሎ ነው የዛን ያህል የነጻነት ጥማት ሲኖር ውጤት ማምጣት ይቻላል ወደ ውጤት ለማያ ያስፈልጋል ነው እያልኩ ያለው አሁን ውጤት እንደመጣ እዚህ ጋር ነው እንግዲህ መጨረስ ነው የሚያስፈልገው እያልኩ ነው እንጂ ውጤት ማጣል እያልኩ አይደለም መልካም ግልጽ ነው እንደው ግልጽ እንዲሆን ነው ያነሳውት እንደው ከቄሮች ጋራ ስወያይ በውጭ ያለ ኦሮሞ አለ ወይ እስከማለት ድረስ ይደርሳሉ ምክንያቱም የኦሮሞ ህዝብ ከመጮህ በስተቀር ውጭ ያለው ያን ሳምንት ሆያ ሆየን የሚደረገው ወያኔ ራሱ የሚተቸው የሚታወቀው ዳስፖራው ምንድነው በቤተ መንግስት ወይም ዋይት ሃውስ አካባቢ ሻማ ይዞ ይወጣል ሻማዎቹ ሲያቃጥለው ወደ ቤት ይገባል እስከማለት ድረስ ወያኔዎች ይደርሳሉ መልካም ወደ ቀሪው ጥያቄ ልሻገር መጪው ምርጫ ነው በአገር ቤት ውስጥ ያሉ ሁለት የኦሮሞ ድርጅቶች አንድ ሆነው በአንድ ስር እየተንቀሳቀሱ ይገኛሉ አሁን መጪው ምርጫን ያሉት የኦሮሞ ድርጅቶች ውጤታማ ሆነው አገሪቷን መምራት ይችላሉ የመረከብ እንደው ለመረከብ ዝግጁ ናቸው ይሄ ድርጅት አገር ውስጥ ያለው የኦሮሞ ድርጅት ከቀድሞ በተሻለ ሁኔታ ላይ እንዳለ ግንዛቤው አለኝ ወይም ደግሞ መረጃው አለኝ ተቀብሎ አገር መምራት የሚያስችል ነው ወይ ብለህ ለጠየቀኝ ነገር ይችላል አገር መምራት ይችላል ቢኮዝ በማንኛውም መመዘኛ አሁን አገር እየመሩት ካሉት ያነሱ ሰዎች አይደሉም እዛው ውስጥ የተካተቱ ሰዎች ማለት ነው ደግሞ አሁን በተለይም ማለት ነው አገር ውስጥ ያለው የኦሮሞ ድርጅትም ይሁን ሌሎችም ድርጅቶች አሁን ካሉበት ቀድሞ ካላዘጋጁ አሁን ካሉበት ጀምሮ ጠንካራ ሰዎችን በየምርጫ ኮንስቲትዩዌንሲ ወይም ደግሞ የምርጫ ክልሎች ላይ ጠንካራ ለፓርላማም ለፌደራሉም ፓርላማ ለክልል ምክር ቤቶችም ጠንካራ ሰዎችን የማዘጋጀት እንትኑን ካላጠናቀቁት
ስልጣንን አሳልፈው ሊሰጥ የሚችል እንዳሁኑ በተለያየ ስልጣን የሚከራከር ሳይሆን ኦኬ ህዝቡ እንግዲህ እናንተን ከመረጣችሁ ብሎ አሳልፎ መሰጥ ከሆነ አንተም የጠየቀኝ ቢሆን መውራት ይችላል ወይ ነው ብለህ የጠየቀኝ እና ያ ቢሆን ጠንካራ ህዝቡን ወክለው ለህዝቡ ድምጽ ለሰጡ የተሻለ ፖሊሲ ማቅረብ የሚችሉ የተሻለ አዋጆችንና ህጎችን ማድረግ የሚችሉ እና ለልማቱም ለማህበራዊውም ለኢኮኖሚያዊውም ለፖለቲካውም የተሻለ ነገር ለውጥ ሊያመጡ የሚችሉ ሰዎችን ነው ማዘጋጀትና ለምርጫው ማቅረብ ያለባቸው። ለዚህ ብቻም አይደለም አሁን ባለው ሁኔታ ለምሳሌ ኢህአዴግ ዶክተር ወይም ደግሞ ፒኤችዲ ያለው ሰው አንድ ምርጫ ክልል ላይ አቅርቦ እነሱ የአምስተኛ ክፍል ሰው ቢያቀርቡ ከሆነ ኢህአዴግ ትልቅ ፕሮፓጋንዳ ይሰራል። ይኸው እኔ ዶክተራችሁን ያመጣሁት እንግዲህ እንደዚህ የተማረ ሰው በተወለደበት አካባቢ የሆነ የሚሰጠው ነገር አለ፣ ክብርና ስምም ዝናም አለ። እነሱ ደግሞ አንድ እንዲሁ ህዝቡም ውስጥ ተቀባይነት የሌለው ጥሩ ፐርሰናሊቲ ወይም ደግሞ ጥሩ ስም የሌለው ሰው ካገኙበት ቦታ አምጥተው የሚያቀርቡ ከሆነ ይሄ ነገሮችን ሊያበላሽ ይችላል፣ ብሎ ሊያበላሽ ይችላልና ወይም ደግሞ የምርጫውን ሁኔታም ሊያበላሽ ስለሚችል በዚህ ላይ ትልቅ ጥንቃቄ አድርገው ጠንካራ ሰዎችን የማቅረብ ኃላፊነት አለባቸው። ይሄንን ማድረግ አለባቸው። እንደገና ጠንካራ ሰዎችን የመመልመልና ወደ ትግሉ የማካተት ነገር መኖር አለበት። እዚህ ጋር አሁን ብዙ ጊዜ አንተ ቅድምም እንዳልከው ያለው ክፍተት ምንድነው? አንዱ ህይወቱን ስህተት ሌላው የሆነ ነገር ይነካል፣ እድገት አጣለው ወይም ደግሞ ደሞዜ ይነካል ወይም ደግሞ ከዚህ ሰው ያባረራል ሌላ ህይወቱን እየሰጠ እንደዚህ ብሎ ራሱን ከትግሉ የሚያገል ከሆነ ወይም ደግሞ የተፈጸመው ኢፍትሐዊነት፣ የተፈጸመው ጭፍጨፋ፣ የተፈጸመው የሰብአዊ መብት ጥሰት ለሌሎቻችን የማይሰማን ከሆነ የተገደለው ሰው ልጁ እንደሆነ እየተጨፈጨፈ እየተገደለና እየታሰረ ያለው ሰው አባቱ፣ ልጁ፣ ወንድሙ እንደሆነ የማይሰማው ከሆነ ሌላው ላይ የሚፈጸመው ኢፍትሐዊነት እና ግፍ የማይሰማው ከሆነ ህዝቡ የጭቆና ጊዜውን እያራዘመው ይሄዳልና ይሄ ስሜት ሊሰማው ይችላል። ዲያስፖራው አካባቢ ደግሞ ወጥቶ አንድ ጮሆ ከመመለስ ለእነዚህ ሰዎች መደረግ ያለበትን እርዳታ በደንብ ማድረግ መቻል አለበት። ከዚህ በፊት ስብሰባ ብዙ ታጋዮች እንደዚህ ለነጻነት የሚታገሉ ህዝቦች ሁለት ስራ እየሰሩ የአንደኛውን ስራ ለትግሉ አውሎ ሌላኛውን ለራሳቸው መኖሪያነት የሚያውሉበት ሁኔታ አለ። እዛም አካባቢ ስትመጣ እኛ ጋር በጣም እንደዛ አይነት ነገር አይታይም፣ እንደዛ አይነት መስዋዕትነት አይታይም። ይሄ መድረስ መምጣት አለበት። በሌላውም በኩል የተቃውሞ ሰልፎችና እነዚህም በሆኑ በተከታታይነትና ውጤት ሊያመጡ በሚችሉበት ሁኔታ ስልታዊ በሆነ ሁኔታ መዘጋጀትና መደረግ አለባቸው። ወደ ህጉም የመሄድ ነገር ዓለም አቀፍ ፍርድ ቤቶችና ሌሎችም ድርጅቶች ጋር ዓለም አቀፍ ድርጅቶችም ጋር ይሄንን ጉዳይ ማቅረብ የሚቻልበትን ሁኔታ ይሄ ሁሉ እንግዲህ ምንድነው ኮኦርዲኔሽን ድርጅት ነው የሚጠይቀው፣ ኢንስቲትዩሽኖችን ነው የሚጠይቀው። ጠንካራ የሰብአዊ መብት ድርጅቶችን እዚህ ውጪ ብናቋቁም አንድ ድርጅት አለን ሁማን ራይትስ ሊግ ኦፍ አፍሪካ ለምሳሌ በየጊዜው ኦሳ ላይ የሚያቀርባል፣ ሌላ ላይ ዩኤን ላይ ሄዶ ያቀርባል። እንደዚህ አይነት ሌሎችን ድርጅቶች ያስፈልጉናል። እነዚህ ድርጅቶች ከዛም አልፎ ህዝቡንም የማስተባበር ስራ መስራት ይችላሉ። የፖለቲካ ድርጅቶችን ብቻ መጠበቅ አይኖርብንም ማለት ነው እና እነዚህ ነገሮች በውጭውም ቢኖሩ የውስጡም ህዝብ ደግሞ የግድ ሰው የሚችለውን ነው ምንድነው ባለው አንድ ተረት አለ፣ ገባባን አደዳቀቡት ይባላል እና ሰው ማድረግ የሚችለውን ነገር ማድረግ መቻል። ለምሳሌ አንድ አዛውንት ጫካ ወጥቶ መሳሪያ ይዞ መዋጋት ላይችል ይችላል። ግን ባለው እውቀትና ባለው የመቀስቀስ ኃይል ወይም ደግሞ ጥሩ ተናጋሪ ከሆነ በምርጫ ተሳትፎ ተቃዋሚው በሀገር ውስጥ በነጻነት በሚንቀሳቀሱ ተቃዋሚዎች ጋር ተሳትፎ የሚችለውን ነገር ማድረግ መቻል ነው። ለህዝቡ ነጻነት፣ ለራሱም ነጻነት ቢሆን ያለውን ኢፍትሐዊና ጨቋኝ ስርዓት ችሎ ዝም ብሎ መኖር ነው የሚሻለው። በራስ ዞር ጉገ ገጀጠኒ ደርበን እያለ እዛ ጎንብሶ ከሚቀር
ለመታሰር ዝግጁ መሆን በራሱ ቀላል ትግል እኮ አይደለም። እዚህ ደረጃ ላይ መድረስ መቻል አለበት። መልካም ነገሶ ሞጣው ከጠንካራ ህዝብ ነው ይባላልና ይሄ መጣት አለበት ለዚህ ፈልጋለሁ። መልካም እንደው ኦሮሞን እንደው ገንዘብን አውጣ ከምትለው ራስን ገደል ብትለው ይቀላል። እንደምናያቸው አንዳንድ ኦሮሞዎች ገንዘብ ከሚሰጡ ደማቸውን ቢሰጡ ይቀላል። ምክንያቱም አንዳንዴ ነፃነት ቤት ቁጭ ብለው እንዲመጣላቸው የሚፈልጉ ብዙዎች ናቸው። ለመተቸት ግን አንደኛ ናቸው ጣት ለመቀሰር። anyway ለማንኛውም ወደ ቀሪው ጥያቄ አመራለሁኝ። እንደው ባውን ሰዓት በአገር ቤት ውስጥ ያሉት የፖለቲካ ድርጅቶች የኦሮሞ ድርጅቶች ከሚመርጣቸው ከሚያሰማሩት የኦሮሞ ልጆች ከአባሎቻቸው ጋር እንደው በነፃነት ተገናኝተው የመወያየት እንደው የቅስቀሳ የማድረግ እድሉን እንደው ያገኛሉ? እንደው ስለምትቀራረብ የምታውቀው ነገር ካለ አገር ቤት ገብተው ገበሬው ጋር ገብተው የሚሰሩት ነገር አለ? የታሰረ ለማስፈታት እንደው ይችላሉ በአሁኑ ወቅት? ምንድነው ኢህአዴግ ነገሮች እስካላሰቡት ድረስ የተወሰነ ጊዜ ልታገስ ይችላል የተወሰነ ደረጃ። ነገር ግን እነሱ መቀስቀስ ጀምሮ ህዝቡ ውስጥ ጥሩ እንቅስቃሴ መፍጠር ሲጀምሩ መከልከሉ አይቀርም። አሁንም ቢሆን ብዙ ቦታዎች ላይ ቢሮዎችን ሲከፍቱ ይዘጋባቸዋል። ማለት የሰው ቤት ከተከራየው ያንን ሰው በማስፈራራት እንደዚህ ግብር በመጨመር በተለያየ ቢሮ ጠርቶ እንትን በማለት ከዛ ያ ሰው አከራይ አራ እኔ ጎመን በጤና ይልና ወይ እንትን ይጨምራል ወይም ደግሞ ውጡልኝ እኔ አልፈልግም ለሌላ ጉዳይ ቤቱን ይጠቀማለሁ እያለ እንደዛ እያደረጉ በተለያየ ሁኔታ ወይም ደግሞ እንደዛ የሚያከራይልህን ሰው በዚህ ጋር ፕላን መጥቶ የመንገድ ፕላን እንደዚህ ቤት ይመጣል በዚህ ይመጣል በዛ ይወጣል ብለው ዞሮ በተለያየ መንገድ በማስፈራራት ቢሮ እንዳይኖራቸው ያደርጋሉ። ስብሰባም ህዝብ ለማወያየት በመሄዱበት ሁኔታ የተቻላቸውን ሁሉ እንቅፋት ያደርጋሉ። እሱን ሁሉ ሰክሪፋይስ አድርገህ ያንን ሁሉ ዘለ በቃ እምቢ ብለህ እንትን ማለት መስዋዕትነት ከፍለህ ነው እንትን ማድረግ ያለብህ። ለምሳሌ ለዚህ ሳምንት ያደረገውን ስብሰባ በተለያየ ሁኔታ በዚህ ሳምንት እንደማይቻል አድርገውብህ ሊያሳልፉብህ ይችላሉ። በዛ ተስፋ ቆርጠህ የምትሄድ ከሆነ ሌላ ችግር ነው። እንደዛ ተለዋጭ ሰውም አድርገህ ሌላም ፕሮግራምህንም አቃውሰህ እነዛን ነገሮች በምትችለው ሁሉ መግፋት መቻል አለብህ። እንግዲያውስ በሰላማዊ መንገድ እንታገላለን ያለ ሰው ይሄንን ሁሉ ስቃይ ችሎ ነው መታገል ያለበትና የቻሉትን ሁሉ ማድረግ አለባቸው። ኢህአዴግ እንቅፋት እንደሚያደርግ ምንም ጥያቄ የለውም። ልክ ቅድም እንዳልኩ ነው። ኢህአዴግ ሁሉንም መቆጣጠር ይፈልጋል። ድርጅቶችም ሌላው ቅርና የተቃዋሚ ፓርቲዎችን እኮ ራሱ ያቋቁማል። ስንት ተቃዋሚ ፓርቲ ከራሱ ውስጥ ለውስጥ በራሱ ያቋቋመው ስንት አለው። ከአንዱን ከሌላው ገንጥሎ እንትና ቅንጅት ነው እንትና ኦፕኮ ነው እያለ በራሱ ኮሙኒኬሽን እና በራሱ ወይም ደግሞ መንገድ ድርጅቶች ተቃዋሚ ድርጅት ራሱ ይፈበርክ ድርጅት ነው። እሱ ሲፈልግ ለሱ መግለጫ ምርጫው ነፃና ፍትሃዊ ነው ብሎ መግለጫ እንዲሰጡ ያደርጋቸዋል ማለት ነው። ከኋላ ድጋፍ እየሰጠ የሚያቋቁም ድርጅት ነውና ይሄንን የቅስቀሳውንም ሁኔታ ህዝቡ ጋር የመድረሱንም ነገር ህዝብ የማደራጀትን ነገር ላይ እንቅፋት በደንብ አድርጎ ያደርጋል። አንዳንዴ ግን እንግዲህ ጥንካሬ ካለ የተወሰነ እሱ እያደረገም ቢሆን የተወሰነ መስራት ይቻላል። መልካም እንደው አጠር አድርገህ እንድትመልስልኝ የመጨረሻ ጥያቄ በወያኔ በሽብር የከሳቸው የኦፊኮ ባለስልጣናቶች አሉ። አቶ ኦልባና ሌሊሳ፣ አቶ በቀለ ገርባ አሁንም ደግሞ በእንደው በሽብር ጠርጥሮ በምዕራብ ሸዋ አምቦ እንዲሁም ወደ በወለጋ አካባቢ ታሰሩ የኦሮሞ ተወላጆች አሉ። እንደው ከምን ደረሰ ጉዳያቸው? አቶ ኦልባና ያው ተፈርዶባቸዋል 11 አመት ስርዓት ነው የተፈረደባቸው። እንግዲህ ያው በእስር ላይ ናቸው። አቶ በቀለ ገርባ ከ4 አመት ተኩል ነበር የተፈረደባቸው። እንደውም አሞክሮ ከተከልክለው ነው እንጂ ጨርሰዋል። ያለ አሞክሮም ቢሆን ኦልሞስት ምን ያህል ጊዜ እንደቀራቸው ባላቅም
ፍርድ ቤቱ ነፃና ገለልተኛ እንዳልሆነ ይታወቃል። አፈናውና እስራቱ እንደቀጠለ ነው ያለው። ለህዝቡ እዚህ ጋር መልዕክት ማድረግ የምፈልገው ማንኛውም ሰው እዚህ ጋር ለመታገል ጭቆናን የፍትሃዊነትን ለመታገል እስከተፈለገ ድረስ ለመታሰር ዝግጁ ተሆኖ ነው ወደ ትግሉ መገባት ያለበት። ሁሉም ማለት ይቻላል ሁሉም ህዝብ እስራትን በመፍራት እስራትን ፈርቶ ሰው ለመፍቱ መናገሩን ለመፍቱ መታገሉን እንድተው ነው ይሄ የሚደረገውና መብታችንን እስራትን በመፍራት እንደማናሳልፍ አሳልፈን እንደማንሰጥ ብንታሰር እንደሚሻለን መፍት ከማጣት እና ከመጨቆን እስራት የሚሻለን መሆኑን ማሳየት መቻል አለብን። መልካም ነው። ደግሞ ወንዶቻችንም ሆነ የትግሉ አጋሮች ሁሉም የታሰሩ ሰዎች በመጠየቅና ሞራላቸውን ቤተሰቦቻቸውን በመጠየቅ ሞራላቸው እንዳይወድቅ ወንድማማችነታችንና የትግል አጋርነታችንን ማሳየት አለብን። ውጪም ሌሎችም ቦታ ያለን በምንችለው ነገር ሁሉ ከነዚህ ሰዎች ጎን መቆም አለብን። መልካም አቶ ነገሳ ኦዶ በመጨረሻ ደው ቀራ የምትለው ጥያቄ አልተነሳም የምትለው ነገር ካለ እድሉ ልስጥህና እንሰነባበታለን። እንዲሁም ስለ ሰይፈ ነበልባል ሬዲዮን የምትለው ነገር ካለ ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥሃለሁ። የምትተቸውም ሰይፍን ካለ ትችላለህ። ኦኬ እንግዲያውስ በትግሉ በተለይም በምርጫው ዙሪያ የተነሱ ነገሮችን ሳጠቃልል አንድ መታወቅ ያለበት ነገር አለ። ህዝባችን ብዙ ጊዜ ለምሳሌ በ2005 ምርጫ 2005 ስለ በኢትዮጵያ አቆጣጠር 1997 ነው ምርጫ የለም። እነዚህ ሰዎች በኃይል ስልጣን የያዙ ሰዎች ናቸውና ነፃና ፍትሃዊ ምርጫ በምንም አይነት አያካሂዱምና ስለዚህ በምርጫ መጣ ነገር የለም። በጉልበትና በኃይል ትግል ብቻ ነው ለውጥ ሊመጣ የሚችለው የእምነት ይሄ እምነት ትክክል ነው። አዎ ግን ይሄንን እምነት በመያዝ በ97 ምርጫ ህዝባችን በጣም ተዘናግቶ ነበር። በጣም የሚገርም ነገር አስታውሳለሁ። በዛን ወቅት ማረሚያ ቤት ነበርኩ፣ ግን ይከታተል ነበርና ጋዜጦች የሚገቡልን ነበር። የኦፕኮ በዛን ወቅት 75 እጩ ብቻ ነው ያቀረበው። በኦሮሚያ ካለው 180 75 ኦፌደንም ከ20 በላይ አይመስለኝም በጣም በዛ ሰላሳ ያቀረቡት እጩ እንኳን ማቅረብ አልቻሉም ነበር የኛ ተቃዋሚ ፓርቲዎች። ይሄ ግን የነሱ ድክመት ብቻም አልነበረም። ህዝቡም እጩ ሆኖ ለመቅረብ ለምነውት እንኳን ሰው ሄዶ እጩ ሆኖ ምርጫ አይወዳደርም ነበር። ነገር ግን ያ ምርጫ በተወሰነ መልኩ ክፍተት ስለነበረ በእርግጠኝነት እናሸንፋለን ብሎ አስቦ ስለነበር ኢህአዴግ ከፈታ አድርጎት ነበር። ያን ምርጫ መጠቀም ነበረብን። ሰው መጠቀም ህዝቡ መጠቀም ሲገባው ይሄን የፖለቲካውን አየርና አቅጣጫ አይቶ በደንብ ያንን ምርጫ መጠቀም ሲገባው ሰው አልተጠቀመም። አሁንም ወደፊትም ኢህአዴግ እንደዚህ ስለሆነ በኃይል ስለሆነ ምርጫ ምንም አያደርግም ብሎ ዝም ከማለት ትግል ነውና ባገኘንበት አጋጣሚ ሁሉ መታገል ስለሚገባን ሁሉንም ኦፕሽኖች መጠቀምና ኤግዞስት ማድረግ ስለሚገባን በምርጫ ጠንካራ ሰዎች መሳተፍ አለባቸው። ለውጥ የምንፈልግ ሰዎች በምርጫ መሳተፍ አለብን። ህዝቡም ደግሞ ካርድ ወስዶ ድምጽ መስጠት አትሊስት ማለት ነው። ነገሮች ጥሩ ሁኔታ ከሄዱ ድምጹን ይጥላል፣ ገብቶ እዛ ቮት ያደርጋል። ነገሮች ካልተመቹትም መተውም ይችላል ወይም ተባብሮም አንመርጥ ማለትም ይቻላል። ነገር ግን ካርድ አለመውሰድ ጥሩ አይደለም። የዛኔ አይተናል ብዙ ሰው ካርድ ሳይወስድ ቀርቶ የምርጫው ቅስቀሳ በጣም ተፋፍሞ ሲመጣ ያለው በቃ የነጻነት አየር መንፈስ ሲጀምር በጣም ብዙ ሰው ቆጭቶት ነበረ። በኋላ መጨረሻው ባያምርም ማለት ነው። ዞሮ አሁንም ማስተላለፍ የምፈልገው ነገር ህዝቡም ካርድ ወስዶ ለመምረጥ መዘጋጀት፣ ሌሎችም ደግሞ ለመመረጥም በተቃዋሚ ለመመረጥም በጣም መዘጋጀት። ቢያንስ ምርጫው ባይሳካ ኢህአዴግ እንዳልኩ በደንብ ያው ዘርፎም ይሁን ምንም ቢሆን ቢከለክልም እንኳን በምርጫው ወቅት ያለውን የቅስቀሳ ጊዜ 2 ወርም 3 ወርም የቅስቀሳ ጊዜ ይኖራል። ያቺን የቅስቀሳ ጊዜ ጥሩ መልእክቶችን እስከ ገጠሩ እስከ ገበሬው ማድረስ ይቻላል። ቅስቀሳውን በመኪናም በምንም ፓምፕሌቶችን በማዘጋጀት በደንብ ህዝብ ውስጥ ማውረድ ይቻላል። ለምርጫ እኛም ምረጡ እኛን እንደዚህ አርጉ ብቻ
ሳይሆን ለህዝቡ ማወቅ አለበት የምንለውን ኢሹ የፊንፊኔን ጉዳይ የማስተር ፕላኑን ጉዳይ ሌሎችንም ጉዳዮች አጣጥተው የዛን ጊዜ በደንብ ውስጥ መድረስ ይቻላል። ሁሉም አካባቢ ላይ ደግሞ መድረስ ይቻላልና ይሄንን በደንብ አውቃችሁ በተለይ ካምፔኑን ለመጠቀም ሌላው ቅርና ህዝቡ በኢኮኖሚውም በሌላው መተጋገዝ መቻል እንዳለበት እና ሌላውንም ህዝቡ ማንቃት የምንፈልገውን ነገር በዛች ውስጥ ማንቃት መቻል አለብን። እዛው የሚሄድ ሰው አሸንፋለሁ ለምለው ብቻ ሳይሆን ህዝቡን አነቃለሁ። ይሄኛው ከተሳካ ተሳካ፣ ካልተሳካ እንደውም በዋናነት ካምፔኑን ህዝቡን የማንቃቱን ህዝቡ ዘንድ መድረስ አለበት የምንለውን ነገር ህዝቡ ዘንድ እንዲደርስ ለማድረግ መጠቀም አለብን። ይሄንን ምርጫ እነሱ ኢትዮጵያ ዲሞክራሲያዊ ናት ወይም ደግሞ ምርጫ አረግን ልክ እንደ ሌሎቹ አገሮች ሁሉ ልክ እንደ አሜሪካ ሁሉ እኛም እኮ ምርጫ እናረጋለን ብሎ ለዓለም ለማሳየት ነው ምርጫው የሚያደርጉት። እኛ ደግሞ በዚህ ውስጥ ተጠቅመን የእነሱን ማንነት ማጋለጥ ለህዝባችን ደግሞ ማሳወቅ የምንፈልገውን ነገር ለማሳወቅ ልንጠቀምበት ይገባል። ኢትዮጵያ ውስጥ ኃይለሥላሴ እንትን ሲያደርግ ኮንስቲቱሽን ሲያዘጋጅ ልክ እንደ ሌሎቹ አገሮች እኛም ህገ መንግስት አለን እኛም በጣም አባቀር ሀገር አይደለንም ብሎ ለማለት ብቻ ነበረ ወረቀቱን ተጽፎ ህገ መንግስት አለን ብሎ ለፈረንጅ ላይ ያሳይ ነበር ያደረገው እንጂ ለተገብረው ወይም ህግ ነው ብሎ አስቦ አይደለም። ልክ አሁን ያለው የኢህአዴግ መንግስት ምርጫ የሚያደርገው ይኸው እኛ እኮ ምርጫ እናደርጋለን ብሎ ለፈረንጅ ለማሳየት ነው። ይኸው ህዝብ መረጠን ለማለት ያህል ያንን አድርጎ ኢቨን ህዝቡ ምርጫ ምን እንደሆነ እንትኑን ሁሉ ሳያውቅ ምን ብሎ ካርድ እንድጥል ያደርግና ያንን ደግሞ ይኸው እኛም ምርጫ አድርገናል እኛም እኮ ምርጫና ሪፐብሊክ ነን መንግስት በምርጫ ነው ስልጣን የሚይዘው የምለውን ነገር ለማሳየት የምጠቀሙበት ነው እና እኛ ደግሞ እሱን ገልብጠን በተቃራኒው ህዝቡን ለማንቃት ልንጠቀምበት እንችላለን። ያንን ካደረግን ደግሞ ህዝቡ ለወቅቱ ተነስተው ሊታገል ይችላል። ለቀጣይ ሪቮሉሽን ለቀጣይ የህዝብ ንቅናቄ ህዝቡን ማዘጋጀት ይቻላል። ሎንግ ተርም አስበንም ልንጠቀምበት እንችላለንና በዚህ ጉዳይ ለውጥ መምጣት አለበት፣ ህዝቡ መብቱ መጎናጸፍ አለበት ብላችሁ የምታስቡ ወገኖች በሙሉ ይሄን እንድታስቡበት እፈልጋለሁ። ከዚህ በመቀጠል ሰይፈ ነበልባል ሬዲዮ በእውነቱ ከሆነ በችግርም በምንም በማጣትም በማግኘትም ጊዜን ሳክሪፋይስ መስዋዕትነት አድርገህ ለዚህ ህዝብ ትግል የምትችለውን ነገር ከሀገር ውስጥም እንደው እርዳታም እንኳን እኛም ሳናደርግልህ ብታረጉም ባታረጉም ብለህ በደንብ እንደው በአቋም ለዚህ ህዝብ እየታገልክ ስለሆነ እና ጥሩ መረጃዎችን ለህዝቡም እያደረስክ ስለሆነ በጣም ላመሰግንህ እወዳለሁ። በዚሁ በርታ፣ በዚሁ ቀጥል። እኛም ከጎንህ እንቆማለን። የኦሮሞ ህዝብም ደግሞ ከጎንህ መቆም አለበት። የኦሮሞ ህዝብ እዚህ ጋር አንዳንድ የአመለካከት ልዩነቶች ሊኖር ይችላል እና ውስጣችን አንዱ ይሄኛውን ድርጅት ሊደግፍ ሌላኛውን ድርጅት ሊደግፍ ይችላልና እሱን ወደ ጎን አድርገን ዋናው ነገር ላይ እንስማማ። ቢኮዝ ዋና ሁላችንም መድረስ የምንፈልገው ግብ ተመሳሳይ ነው፣ አንድ ነው ግባችንና አሁን መንገዱ ላይ ወይም ደግሞ አካሄዱ ላይ ያለንን ልዩነት ለጊዜ ወደ ጎን አድርገን ለትግሉ አስተዋጽኦም ያበረክቱትን ሁሉ ከጎን ቆመን መደገፍ አለብን የሚል መልዕክት ማስተላለፍ ፈልጋለሁ። አቶ ነገሳ ኦዶ ስለነበረን ቆይታ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይኸው ሰላም
የተከበራችሁ አድማጮቻችን ያለንን ፕሮግራም ለናንተ ወደናንተ አቅርበን ለነሰናበት ደረስን። የመሰናበቻ ሰዓታችን ደረሰ። የምንሰናበተው በአቡሽ ዘለቀ ዜማ ይሆናል። ሰይፈ ነበልባል ሬዲዮን ፕሮግራሙን ከጀመረ 3 አመት ሞላው። የኦሮሞ ባህልን ማንነትን እያንጸባረቀ እዚህ ደርሷል። የኦሮሞ ህዝብ ሲያዝን አብሮ አዝኖ፣ የኦሮሞ ህዝብ ሲያለቅስ አብሮ አልቅሶ ሰይፈ ነበልባል እስካሁን ድረስ ከኦሮሞ ጎን ቆሞ ይገኛል። የኦሮሞ ህዝብስ ከሰይፈ ነበልባል ጋር ምን ያህል ቆሞ ይሆን? ሰይፈ ነበልባልን እየረዳ የኦሮሞ ህዝብ ይገኛል ይሆን? ይሄንን መልስ ለኦሮሞ ህዝብ እሰጣለሁ። እስከ ሳምንት መልካም ሳምንት ቸር ያሰማን። Jaljilo ya,